ሰላም ክቡራትና ክቡራን እንዴት ቆያችሁን? በዛሬው ዕለት የሚደረጉ የኤፍኤ ካፕ እና ሌሎች ጨዋታዎችን ጨምረን በትላንትናው ዕለት የተደረጉ መርሃ ግብሮችን እያነሳሳን አብረን እንቆያለን። ሽንፈት የማይሰለቸው የሩበን አሞሪም ማንቸስተር ዩናይትድ በትላንትናው ዕለትም ሽንፈት አስተናግዷል። በሊጉ ይሄ የማንቸስተር ዩናይትድ ሲዝን አልጠናቀቅ ብሎት ስቃዩን እያየ የሚገኘው ማንቸስተር ዩናይትድ እንደውም የዩሮፓ ሊጉን እንደ ፕሪማች እየተጠቀመው እንዳለ ራሳቸው አሰልጣኙ ትላንትና በሰጡት አስተያየት አረጋግጠዋል። ምክንያቱም እንግዲህ ይሄኛው የዛሬው ጨዋታ በቀጣይ በዩሮፓ ሊግ ከቶተናም ጋር ለሚያደርጉት የፋይናል ጨዋታ ላይንአፑን 11ዱን ተጫዋቾች ለመለየት እንደጠቀማቸው ሲናገሩ ተስተውሏል። በውጤት ረገድ ምን ያክል ስኬታማ ይሆናሉ የሚለውን በቀጣይ ሮብ ፋይናሉን ተመልክተን የምንናገር ቢሆንም ነገር ግን እሳቸው የትላንቱን ጨዋታ ልክ ቡድኖች የወዳጅነት ጨዋታ እያደረጉ ወይም ሊጉ እስከሚጀምር እንደ ፕሪማች የሚያደርጓቸው ወዳጅነት ጨዋታዎች አይነት አድርገው እንዳዩት የተለያዩ ተጫዋቾችን የሚሞክሩበት አሰላለፍ በቀጣዩን ጨዋታ የሚወስኑበት ምናምን እንደሆነ የሊጉ ጨዋታ ኦልሞስት ካለቀ ሰነባብቷል። በማንቸስተር ዩናይትድ የሊጉ ምንም የማይጠቅመው ለምንም የማይጫወት ኢቭን 40 ነጥብ እንደ ሰማይ የራቀው ማንቸስተር ዩናይትድ ነው በዘንድሮው ውድድር ዓመት የተመለከትነው። በቀጣይ ጨዋታም ያቻ ነጥብ ወይም የማያሸንፍ ከሆነ 40 ነጥብ ሳይገባ የሚጨርስበት እድልም አለ። 39 ነጥብ ነው ያለው በ37 ጨዋታዎችን አድርጎ ማንቸስተር ዩናይትድ እጅግ በጣም አስከፊ የሚለው ቃል ሊገልጸው አይችልም የዘንድሮው የማንቸስተር ዩናይትድ ቡድን። በትላንትናው ዕለትም ለቶፕ 4 እየተፎካከረ የሚገኘውን ቼልሲ ነበረ በስታንፎርድ ብሪጅ ያስተናገዱት ማንቸስተር ዩናይትዶች። ቼልሲ ይህን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። በእርግጥ ማንቸስተር ዩናይትዶች በሊጉ ያለፉትን ሳምንታቶች ብቻ ሳይሆን 2025 ከገባ በኋላ እጅግ በጣም መጠነኛ ብቻ ሳይሆን ጥሩ መሻሻሎች አሉ በሜዳ ላይ የሚደረጉ ጨዋታዎች ረገድ ቡድኑ ወደ ማሸነፍ ሪትም ውስጥ እስከሚገባ እንጂ ጨዋታዎቹ በጣም መጥፎ እየሆኑ አይደለም የሚጫወትባቸው መንገዶች የሚሸነፈው እስካሁንም ቢሆን ኦልሞስት ያለፉትን 2 ወራቶች ምናምን በጣም ጥሩ ተጫውቶ ላይን የሚማርክ ብዙ እድሎችን ፈጥሮ ከዛ ትንሽ እድሎች ተፈጥሮበት ነው ጎል እያስተናገደና ሽንፈቶች እየመጡበት ያሉት። መጨረሻ ላይ ዞሮ ስኮርቦርዱ ማንቸስተር ዩናይትድ ተሸንፏል ብሎ ስለሆነ የሚያሳየው በውስጥ የነበሩትን 90 ደቂቃዎች ወይም 45 ደቂቃዎች እና የተለያዩ ደቂቃዎች ላይ ማንቸስተር ዩናይትድ ጥሩ የሆነባቸውን ለማስታወስ እንቸገራለን። ምክንያቱም መጨረሻ ላይ 90 ደቂቃ ጨዋታው ሲጠናቀቅ ማንቸስተር ዩናይትድ ተሸንፎ ስለምናየው እንጂ ትላንትናም ቼልሲ በማንቸስተር ዩናይትድ ላይ ሙሉ ብልጫ ወስዶ ወይም ለማሸነፍ የሚያበቃው ሆኖ አይደለም ማንቸስተር ዩናይትድን ያሸንፈው። ነገር ግን ቀደም ብዬ እንዳልኳችሁ ማንቸስተር ዩናይትድ የማሸነፍ ሪትም ውስጥ አይደለም። በሊጉ ፕሪሚየር ሊጉ ላይ የማሸነፍ ሪትሙ ከጠፋበት ሰነባብቷል። በዘንድሮው ውድድር ዓመት በተለይ ከአምናውም የባሰ ነው። እጅግ በጣም ቴናግ ተሰናብተውም ሩበን አሞሪም ከመጡ በኋላ ምናልባት ቴናግም ከዚህ የባሰ ይሆናል የሚል ግምት የለኝም። ከዚህ የባሰ ከሆነ ከሊጉ መውረድ ነው የባሰ ሊሆን የሚችለው። ምክንያቱም ከቀሩት 17 የሊግ ቡድኖች ማንቸስተር ዩናይትድ በሁለት ቡድኖች ብቻ ነው በጎል እዳ የሚያንሰው። ከሁለት ቡድኖች ወልቭስና ዌስትሃም ናቸው ከሱ የበለጠ ብዙ የጎል እዳ ያለባቸው። 15ኛ ደረጃ ላይ ነው የተቀመጠው። እንግዲህ ብዙ የጎል እዳ ያለበት ማንቸስተር ዩናይትድ ከወረዱት 3 ቡድኖች ውጪ ማለት ነው። ወልቭስ በተመሳሳይ 13 የግብ ዕዳዎች አለበት፣ ዌስትሃም 17። ማንቸስተር ዩናይትድ ከነዚህ መቀጠል 12 የጎል እዳ አለበት። ሊጉ ግን 37ኛ ደረጃ ሳምንት ላይ ደርሷል። የሰበሰባቸው የነጥብ ልዩ ነጥቦችም እንዲሁ 39 ናቸው ከ37 ጨዋታ። በአማካይ 1 ነጥብ ነው ከየጨዋታው የሚሰበሰበው ማንቸስተር ዩናይትድ ማለት ይቻላል። 40 ነጥብ ሳይገባ ሊጨርስ ይችላል ይሄ ቡድን። እንደዚህ አይነት ክፍተቶች አሉበት በሊጉ። በዩሮፓ ሊግ ሲሆን ደግሞ ሌላ መልክ ነው ያለው። ከነጭራሹም አልተሸነፈም ይሄ ቡድን። በዩሮፓ ሊግ ፋይናል ደርሷል። ሌላኛው ቶተንሃም በትላንትናው ዕለት በአስቶን ቪላ 2-0 ሽንፈት አስተናግዷል። ይሄውም ተመሳሳይ ነው ከማንቸስተር ዩናይትድ ጋር። በሊጉ እጅግ በጣም ደካማ ነው። 17ኛ ደረጃ ላይ ነው የሚገኙት። ሁለቱ ቡድኖች 17 እና 16ኛ ደረጃ ላይ ነው የሚገኙት። የነጥባቸው ብዛትም 38 እና 39 ነው። ማንቸስተር ዩናይትድ 39 እንዲሁም ቶተንሃም 38። ትንሽ ለየት የሚለው ቶተንሃም የግብ ዕዳ የለበትም። 2 ጎሎች ንጹህ አሉት። ምን ያክል ከማንቸስተር ዩናይትድም በዚህኛው የተሻለ እንደሆነ መልከት ይቻላል። ጎሎችን ያስቆጥራል። የተሻለ መከላከልም አቅም አለው ከማንቸስተር ዩናይትድ አንጻር።
ይበልጥ ግን ጎሎችን የሚያስቆጥርበት መንገድ ከማንቸስተር ዩናይትድ የተሻለ እንዲሆን ያደርገዋል። ምክንያቱም ማንቸስተር ዩናይትድ ያሉት አጥቂዎች እጅግ በጣም ደካማ ከመሆንም በታች ስለሆኑ እነ ራስመስ ሆይሉንድ አይነት ጎል የማስቆጠሩ መንገድ ፈጽሞ የጠፋበት አጥቂ ሆኖ ተመልክተነዋል። በትላንትናው ዕለትም ይህንኑ እንቅስቃሴ ስንመለከት ነበር ሩበን አሞሪም። ከዛ ጋር ተያይዞ ይመስላል እንግዲህ በቀጣይ ቤስት 11ን ይህ ጨዋታ በጣም ጠቅሞኛል፣ ቤስት 11ን በቀጣይ ቶተንሃም ጋር የማደርገው ጨዋታ ላይ አውቄበታለሁ የሚል አስተያየት የሰጡትም እንዲሁ ከዛ ጋር ተያይዞ ይመስላል። ማንቸስተር ዩናይትድ በቀጣይ ቶተንሃምን አሸንፎ የአውሮፓ ቻምፒየንስ ሊግ በቀጣይ ይሳተፋል ወይስ አይሳተፍም የሚለው ጉዳይ ካልሆነ በስተቀር የማንቸስተር ዩናይትድን ደጋፊ ከዚህ በኋላ የሚያጓጓ ነገር ያለ አይመስልም። ሊጉ ትላንትና ቀደም ብዬ እንዳልኳቸው አስቶን ቪላ ለቻምፒየንስ ሊግ የሚፎካከር ቡድን ነው። ቼልሲም ሁለቱም ቆንጆ ድል ገጥሟቸዋል። ሁለቱ ደካማ የሊጉ ቡድኖች ማለት ይቻላል በአሁኑ ሰዓት ከወረዱት ቀጥሎ ቶተንሃም እና ማንቸስተር ዩናይትድ ሽንፈት አስተናግደዋል። የቀጣይ የዩሮፓ ሊግ ፋይናሊስቶች እነሱ ለቻምፒየንስ ሊግ ይፋለማሉ። ትላንትና ለቻምፒየንስ ሊግ ሲፋለሙ የነበሩት የሊጉ ሁለቱ ቡድኖች ደግሞ በሁለቱ ቡድኖች ላይ የበላይነት አሳይተው 3 ነጥብ መውሰድ ችለዋል። አስቶን ቪላ በ66 ነጥብ አምስተኛ ደረጃ ላይ የሚገኘው፣ በተመሳሳይ ቼልሲ በግብ የተሻለ ሆኖ ከአስቶን ቪላ በ66 ነጥብ አራተኛ ደረጃ ላይ፣ ኒውካስትል ዩናይትድ በ66 አሁንም በጎል የተሻለ ሆኖ ነው። ማንቸስተር ሲቲ በ65 ነጥብ ስድስተኛ ደረጃ ላይ ይገኛሉ። ነገር ግን ማንቸስተር ሲቲ አንድ ተስተካካይ ጨዋታ ወይም በ37ኛ ሳምንት ጨዋታውን ሳይጨምር ማለት ነው። እነዚህ ቡድኖች ሁሉ ናቸው እንግዲህ ለቻምፒየንስ ሊጉ የሚሳተፉት። ኖቲንግሃም ፎረስትም በእርግጥ ያለፉትን ሳምንታት በተከታታይ ሽንፈቶችን እያስተናገደ ከነበረበት የሶስተኛ ደረጃ ላይ ወደ 7ኛ ደረጃ ዝቅ ብሏል። ነገር ግን 62 ነጥብ ነው ያለው። አንዱን ጨዋታ የቀረውን 37ኛ ሳምንት ማሸነፍ የሚችል ከሆነ ወደ 65 በመድረስ አሁንም እሱ የሚፎካከር ይሆናል። የአውሮፓ ቻምፒየንስ ሊግን ቦታን ማን ያገኛል የሚለው ግን እጅግ በጣም የሚያጓጓ ጉዳይ ሆኗል። የሊጉ ሻምፒዮን ሊቨርፑል እንደሆነ ቀደም ብሎ ታውቋል። አርሰናልም መጠነኛ የሆነ ስጋት አለበት። 2 ነጥብ ብቻ ነው የሚያንሰው ከነ ኒውካስትል እና ከነ ቼልሲ አይነት ቡድኖች። ነገር ግን አንድ ጨዋታ አለው አርሰናል እጁ ላይ። እሷን ጨዋታ ካሸነፈ ኦልሞስት የአውሮፓ ቻምፒየንስ ሊግ ቦታውን የሚያረጋግጥበት እድል ይኖራል ማለት ነው። ሌላ እንግዲህ በትላንትናው ዕለት የተደረጉ እነዚህ ጨዋታዎች ናቸው። በዛሬው ዕለት የሚደረግ የኤፍኤ ካፕ ፋይናል ጨዋታ አለ። ማንቸስተር ሲቲ ከክሪስታል ፓላስ የሚያደርጉት ጨዋታ። ይህ ጨዋታ እንግዲህ ማንቸስተር ሲቲ ሲዝኑ ልክ እንደ ከሚጠበቅበት አንጻር ቡድኖች ከሚጠበቅባቸው አንጻር ነው የሚገመገሙት። እንደ ሌሎች ቡድኖች ሁሉ በቀውስ አመቱን ያሳለፈ ቡድን ነው። ያ የቀውስ አመት በዚች ኤፍኤ ካፕ ይካካሳል። ምናልባትም የአውሮፓ ቻምፒየንስ ሊግ ቦታውንም ጨምሮ ማለት ነው። የአውሮፓ ቻምፒየንስ ሊግ ቦታ ቀደም ብዬ ባልኳችሁ መሰረትም አሁንም ድረስ 37ኛ ሳምንት ላይ የደረሰው የእንግሊዝ ፕሪሚየር ሊግ ድረስም አላረጋገጠም ማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግ ቦታን እንደሚያገኝ። ስለዚህ ምን ያክል ከሚጠበቅበት አንጻር እኛ የምናውቀው ያለፉት ዓመታት ሻምፒዮን የሚሆነው ማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግ ቦታን ያጣል የሚል ወይም አጣብቂኝ ውስጥ ይገባል የሚል አንድም የእግር ኳስ ተመልካች እይታ አልነበረም ሊጉ ሲጀምር። ስለዚህ እንደዚህ አይነት እድሎች በእግር ኳስ ይፈጠራሉ። የአውሮፓ ቻምፒየንስ ሊግ ቦታን ማግኘት የመጀመሪያው አሁን ላይ ያላቸው የማንቸስተር ሲቲ አቋም ነው። ከዛ ቀጥሎ ግን አመቱን ካለ ዋንጫ ላለመጨረስ ይችን የኤፍኤ ካፕ ዋንጫ ያለፉትን ዓመታት በእርግጥ አሸንፈዋል። የተወሰነውን በማንቸስተር ዩናይትድ የደረሰባቸው ሽንፈቶችም እንዳሉ ሆኖ አሸንፏቸዋል። ለዋንጫው አዲስ አይደሉም። ነገር ግን አመቱን ዋንጫ የለመደ ቡድን ካለ ዋንጫ ከሚያጠናቀቅ በተለይ የፔፕ ጋርዲዮላ ማንቸስተር ሲቲ ከአመት 2-3 ዋንጫ የሚበላ ስለነበረ ወይም ትልልቅ ዋንጫዎችን የሚያሸንፍ ስለነበረ ይችኛዋም እንደ አሪፍ አጋጣሚ ወይም እንደ ጥሩ ሁኔታ ታይታለታለች። በዛሬው ዕለት የሚያደርገው ጨዋታ ይጠበቃል። ማንቸስተር ሲቲ ከክሪስታል ፓላስ የሚያደርገው ጨዋታ እየገመታችሁ የሞባይል ካርድና የተለያዩ የማሊያ ሽልማቶችን ወደ እናንተ የምናደርስ ነው የሚሆነው። ከልብ አድርገን እናመሰግናለን። ቤስት ሚዲያ ነው ይሄ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። የእንግሊዝ ፕሪሚየር ሊግ እንዲህ እያለ ሊጠናቀቅ 2 ሳምንታት እድሜ በታች ቀርተውታል። አንዳንድ ቡድኖች ትናንትና ያደረጉት 1 ሳምንት ብቻ ነው የሚቀራቸው። እንግዲህ
የእንግሊዝ ፕሪሚየር ሊግን የምንወደው ሊግን ለማየት አንድ ሳምንት ብቻ ነው ያለ። ሙሐመድ ሳላ በ28 ጎሎች የሊጉ ከፍተኛ ጎል አስቆጣሪ የሆነ ይመስላል። ኦልሞስት 2 ጨዋታ ነው የቀረው። ሁለተኛ ላይ ያለው አሌክሳንደር ኢሳቅ 23 ጎሎች ናቸው ያሉት። ከዚህ በኋላ የሙሐመድ ሳላን ይደርስበታል ተብሎ አይጠበቅም። በአሲስቱ ረገድም ግብፃዊ አጥቂ ሙሐመድ ሳላ ነው አሁንም ቢሆን የሚመራው 18 አሲስቶችን አድርጓል። ሙሐመድ ሳላ እጅግ በጣም አስገራሚ ውድድር አመት ነው ያሳለፈው። በተለይ ሊቨርፑል በአውሮፓ ቻምፒየንስ ሊግ ቶሎ ባይወጣ ኖሮ የተወሰነ ርቀቶችን የሚጓዝ ቢሆን ባላንዶር የሚገባው ተጫዋች እንደሆነም ሲዘገብ ነበረ በአንድ ወቅት። በእርግጥ አሁንም ቢሆን የሚፎካከርበት እድል እንዳለ ግን መዘንጋት የለበትም። በ18 አሲስቶች አንደኛ ደረጃ ላይ በጎሉም በአሲስቱ ሙሐመድ ሳላ ሊጉን ተቆጣጥሮታል። በ28 ጎሎች በ18 አሲስቶች አጠቃላይ ከ36 ጨዋታዎች ወደ 46 የጎል አስተዋጽኦ ጎል ፕላስ አሲስት ያለው ሙሐመድ ሳላ ከዚህ በላይም ቁጥሩን ከፍ የማድረግ እድል አለው። ምክንያቱም በቀጣይ 2 ጨዋታዎች ቀሪ ስላሉ። የእንግሊዝ ፕሪሚየር ሊግ ሌላ ቁጥራዊ መረጃዎች እንግዲህ ከስካውን ባለው ደረጃ ብዙ ጎሎችን ያስቆጠረው የሊጉ ቡድንን ሊቨርፑል ነው በአንደኛ ደረጃነት 83 ጎሎችን አስቆጥሯል። ኒውካስል ዩናይትድ 68 ጎሎችን በማስቆጠር ሁለተኛ ነው። ማንቸስተር ሲቲ 67 ጎሎችን አስቆጥሯል። እንዲሁም ትንሽ ጎል የተቆጠረበት የሊጉ ቡድን አርሰናል ነው። 33 ጎሎች ብቻ ናቸው የተቆጠሩበት። ሊቨርፑል 37፣ ማንቸስተር ሲቲ በ43 ይከተላሉ። እነዚህ ትንሽ ጎልና ብዙ ጎል ያስቆጠሩ ቡድኖች ደረጃ ነው ከ1 እስከ 3። የተከበራችሁና የተወደዳችሁ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን ይህ ቤስት ሚዲያ ነው። የተለያዩ ስፖርታዊ መረጃዎችን እንዲሁም ዜናዎችን ጠቃሚ የአይቲ መረጃዎችን ወደ እናንተ የምናደርስበት ሚዲያችን ነው። ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ እንጋብዛለን። እንቀጥላለን ወደ ሌሎች የአውሮፓ ዛሬ የሚደረጉ ጨዋታዎችን